ድሌ እናቴ አንዳንዴ ግን ዝም ብዬ ሳስበው ማደጌ ራሱ ይገርመኛል። ልጅነቱን ማን ይጠላል ብለሽ ነው እንዴ? እናቴ አንቺም ወደ ልጅነትሽ መመለስ ትፈልጊያለሽ? አዎ እፈልጋለሁ። እሺ ወደ ልጅነትሽ ተመለሽ ብትባይ ወደ የትኛው ጊዜ ነው የምትመለሽ? ተመለሽ ብባል ወደ የትኛው ጊዜ ይመለሳሉ መሰለሽ? በአንቺ እድሜ በነበርኩበት መመለስ እፈልጋለሁ። ከልጅነት ጊዜሽ የጉርምስና እድሜሽ ይበልጥብሻል ማለት ነው? አይ እንደዛ ሳይሆን የልጅነት ጊዜ ሁሌም የማጠግቢው ደስ የሚል ጊዜሽ ነው። ምንም አይነት ስህተት ብትሰሪ ስህተትሽ አይጎዳሽም። እሺ እናቴ ወጣትነትስ? ወጣትነት ማለት ደግሞ ከህይወት ጋር ፊት ለፊት የምትጋፈጭበት ሰዓትሽ ነው። አንዴ ከተሳሳትሽ ስህተትሽን የምታርሚበት እድል አይኖርሽም። ያለሽ እድል አንዴ ብቻ ነው። አበባ ወይ ቸኮሌት ምናምን ገዝተላት ሂድ እንጂ። እሺ በቃ በጣም ቀልደኛ እየሆንክ ነው። ግን ቸኮሌት ወይ አበባ? አንተ ቸኮሌትና አበባ የሚገዛበት እኮ ገንዘብ እኮ። ገንዘብ ቢሆንስ ለፍቅር ሲል ምንም ቢያደርግ ምን ችግር አለው? ፍቅረኛው አይደለች? ይህ አንተ ደግሞ አማርኛ አሰንጥቅ በእናትህ። እኔ ሁሌ የማያደርገውን ነገር አስለምድ ነው እያልኩ ያለሁት። ይሁንልሽ በእናትህ። ለማንኛውም እኔ የምሄድበት ቦታ አለ፣ ዘጋግተህ ውጣ። ዛሬማ የትም አትሄድም። እስኪ አንድ ሁለት እንበል። አረ እኔ ዛሬ በጣም ትልቅ ቀጠሮ ነው ያለብኝ፣ መሄድ አለብኝ። ቻው ቻው። እንኳን ደህና መጣሽ ሮዛ። እንዴት ዋልክ ሳሚው? ደህና ነኝ። እየጠበኩሽ ነበር። እንዳይመሽብሽ ወደ ሰፈር ላድርስሽ? ውይ እንደሱ እንኳን ማድረግ አልችልም። ለምን? ይኸውልህ ሳሚ፣ አሁን ሰፈር ውስጥ ፍቅረኛዬ ቁጭ ብሎ እየጠበቀኝ ነው። እሱን ደግሞ ማስጠበቅ የለብኝም። እርግጥ በቶሎ የምደርሰው በአንተ መኪና ብሄር ነው። ግን ደግሞ እንደዛ ካደረግኩኝ ፍቅረኛዬ የሆነ ነገር ይጠረጥረኛል። አይመስልህም? አውቀሽ ነው አይደል? እንግዲህ ምንም የምዋሽበት ምክንያት የለኝም። በልደነዋል።
ምን ሊያስቡ እንደሚችሉ አውቀሻል? እኔ የምልህ ግን ያ ባለ መኪናው ማለት ሮዚና ጓደኞቿን ይዛችሁ ሄደው ምን አይነት ሰው ነው? እኔ እንጃ፣ እኔም አላወቅኩትም። ልደውላት እንዴ? ነገሩ ስልክም አልያዝኩም። እሷንም ከማስጨንቃት ራሷ ስመጣ ትነግረኛለች። እባክሽ ማለት ለምንም ታስጨንቃት? ማለትማ እስካሁን ከመኪና ላትወርድ ትችላለች። እኔ ደውዬ ደግሞ ስልኩን ለማንሳት አትችልም። ለዛ እሷንም ከማስጨንቃት በኋላ ስትመጣ ብትነግረኝ ይሻል። በእውነት በጣም ይገርማል። ምኑ ነው የሚገርመው? ያንተና የሮዚ ፍቅር ነው እንዴ? ቆይ የኔና የሮዚ ፍቅር ምኑ ነው የሚገርመው? አይደለም አንተ ፍቅረኛው ይቅርና እኔ እንኳን ያንተ ጓደኛ ሆኜ የሰውየውን ማንነት ከሮዚ ለመስማት በጣም ጓጉቻለሁ። ማለቴ በሌላ መንገድ እኮ አይደለም። ቆይ እንዴት ነው በሌላ መንገድ ማለት? በሌላ መንገድ ማለት መቅናት ምናምን። ማለቴ ፍቅረኛ ያላት ሴት ከሌላ ወንድ ጋር ማለት ትንሽ ይከብዳል። ልትል የፈለግከው ነገር በደንብ ገብቶኛል አብርሽ። መቼም ቢሆን ግን እኔ